በዛሬ ዕለት እጅግ በጣም የሚያስገርም ነገር ተከስቷል። ለአብርሃም ደውዬ ነበረ ያለውን ነገር እያንዳንዱን በዚህ ቪዲዮ እነግራችኋለሁ። በተለይ እንግዲህ አብርሃም ላይ ሊደርስ የነበረውን ነገርም ጭምር በዚህ ቪዲዮ ትሰማላችሁ። እጅግ በጣም የሚያስገርም ነገር ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እንዳያችሁት ከሆነ አብርሃም እና ዴቭ ተገናኝቶ በጣም ብዙ ነገሮችን ሲባባሉ ነበረ። አብዛኛው ሰውም እንግዲህ በዚህ ጉዳይ ላይ ዴቭ እና አብርሃም አንድ ላይ እየሰሩ እንደሆነ ወይም ደግሞ አንድ ላይ ሆኖ እንግዲህ ሴራ እያሰቡ እንደሆነ አሁንም ሩታ ላይ ብዙ ነገሮችን እያደረጉ እንደሆነም ጭምር በደንብ ሲናገሩ ነበረ። እውነት ለመናገር እንግዲህ ዴቭን ለማመን ትንሽ ይከብዳል። በእርግጥ እንግዲህ የተናገራቸው ነገሮች እጅግ በጣም ትክክል ነበሩ። ምክንያቱም አብርሃም እንግዲህ በዛን ሰዓት ከዚህ በፊትም ይሁን ከፍቅር ጋር ግንኙነት እንደነበረውም ጭምር እሷም ሩታም በደንብ ስታወራ ነበረ። በዛን ሰዓት እንግዲህ ወይም ደግሞ አብርሃም አብዷል በተባለበት ሰዓት ላይ አብርሃም ከራሱ ጋር እንደነበረ ፍጹም ጤነኛ እንደነበረ እንዳውም እሱ ብቻ አይደለም ከፍቅር ጋራም ጊዜ እያሳለፈ እንደነበረም ጭምር አንዳንድ መረጃዎችም ሲወጡ ነበረ። እንግዲህ ዛሬ አብርሃም ላይ የደረሰ ነገር ነበረ ተብሎ በስፋትም ሲወራ ነበረ። በተለይ እንግዲህ አብርሃምን ሊያስደበድቡ ሞክሮ ነበሩ። እነማን ናቸው የሚል ነገርም ተነስቷል። በተለይ እንግዲህ ሄርሜላ ልታደርገው ትችላለችም። ከዚህ በፊትም በጣም ብዙ ጊዜ አብርሃም እንደጎዳትም በዛን ሰዓትም እንግዲህ ያው አብርሃም ላይ ማድረግ የሚገባትን ነገሮች በሙሉ ልታደርግ ትችላለች ብሎ አንዳንድ ሰዎችም ይህን መረጃ ሲያናፍሱ ነበረ። በስተመጨረሻ እንግዲህ አንድ ሰው ወደኔ ደውሎ ነበረ። በስተመጨረሻ ስልኩንም አንስቼ ያለውን ነገር ለማጣራት ሞክሬ ነበረ። እንግዲህ እንደተባለው ከሆነ እጅግ በጣም በሚገርም ሁኔታ ትላንትና ምሽት አካባቢ አብርሃምን ሲያስፈራሩ ነበረ። አብርሃም ለመምታት እንግዲህ አንዳንድ ነገሮችን ሲያደርጉ ነበረ። ይህንን ነገር ያደረጉ ሰዎች እነማን ናቸው ብዬም ለማጣራት ሞክሬ ነበረ። እንግዲህ እኔ ባልደውልም የኔ ጓደኛ በጣም ቅርብ የሆነ ሰው ነው ይህንን ነገር መረጃ የሰጠኝ። በተለይ እንግዲህ ይህንን መረጃ ሲሰጠኝ አብርሃም ጋር ደውዬ ነበረ። ያለው ነገር በጣም በጣም የሚያስገርም ነው። አብርሃም ላይ ሙከራ አድርጎ ነበሩ፣ ሊደበድቡት ነበረ። ምክንያቱም እንግዲህ ያው አሁን የጀመርከውን ፍቅር ብታቆም መልካም ነው። በተለይ ከፍቅር ጋራ የጀመርካቸው ነገሮች እጅግ በጣም የሚያስጠሉ ነው ብሎ እነዛ ሰዎች እንግዲህ ሲያስፈራሩት እንደነበረ ትላንትና ማታ ያ መረጃ በተለይ በጣም ቅርብ የሆነ ሰው ለአብርሃም በጣም ቅርብ የሆነ ሰው ስልክ ደውሎ እንዳጣራም ጭምር በዛሬ ዕለት ለመስማት ችለናል። እሱ ብቻ አይደለም በጣም ብዙ ነገሮችንም ጭምር አብርሃምን ሊያደርጉት እንደሚችሉም ጭምር እንግዲህ አብርሃም በግልጽ ሲናገር ነበር ትላንትና ማታ። እንግዲህ እነዚህ ሰዎች ምንም መናገር አልፈለጉም። አብርሃምን ሊደበድቡ ያሰቡ ሰዎች እንግዲህ ማንነታቸውን ማን እንደላካቸውም ጭምር ምንም አይነት መረጃ ለአብርሃም አልሰጡትም። ነገር ግን አስጠንቅቆት በስተመጨረሻ ተለያይተዋል ማለት ነው። ማታ ላይ መሆኑ ብቻ ራሱ እጅግ በጣም ያስፈራል ጉዳዩ ማለት ነው። አብዛኛው ሰውም እንደሚገምተው በተለይ ሄርሜላ ልትሆን ትችላለች፣ ሩታ ልትሆን ትችላለች ተብሎ በስፋት ሲወራ ነበረ። እውነት ለመናገር በዚህ ጉዳይ ላይ እኔም እርግጠኛ ሁኜ የምነግራችሁ ነገር ሩታ እንደዚህ አይነት ነገር እንደማታደርግ 100% እርግጠኛ ሁኜ ልነግራችሁ ፈልጋለሁ። በእርግጥ ያው የሄርሜላን ነገር አናውቅም። ሄርሜላ ብዙ ነገሮችን ልታደርግ ትችላለች። ከዚህ በፊትም አብርሃምን እንደዛ ስታደርግ እንደነበረ በደንብ እናስታውሳለን። በተለይ እንግዲህ አብርሃም ሩታ ጋር በነበረ ታይም ላይ ሁለት ሰዎች አብርሃምን ይዞ ሄዶ ለሄርሜላ እንደሰጡ በደንብ እናስታውሳለን። በዛን ሰዓትም ይህንን ነገር በገንዘብ እንዳስደረገችው ለማወቅም ለመረዳትም ችለን ነበረ። እንግዲህ አሁንም ቢሆን ሄርሜላ በጣም ብዙ ነገሮችን ልታደርግ ትችላለች። ምክንያቱ ደግሞ አንድ ዓመት ሙሉ እንግዲህ ስትጠብቀው ነበር አብርሃምን ወደ ተሻለ ፍቅር ወይም ደግሞ ወደ ጋብቻ እንሄዳለን ብላ እንግዲህ ብዙ ተስፋ አድርጋ ነበረ። ፋይናሊ ነገሩ ግን አልተሳካም። ምክንያቱ ደግሞ እንግዲህ አብርሃም እንደፈለገ መሮጥ የሚፈልግ አይነት ሰው ስለሆነ ወደዛ አይነት ሐሳብ ውስጥ ገብተዋል ማለት ነው። አብዛኞቻችሁ በጠየቃችሁት መሰረት እንግዲህ አብርሃም አዲሱን ፍቅር ያስቀጥላል ወይስ ፕራንክ ነው ወይስ ድራማ ነው እንዴት ነው ይሄ ነገር ብላችሁ ስትጠይቁኝ ነበረ። እውነት ለመናገር እንግዲህ አብርሃም አሁን ላይ በሚያደርገው ነገር ብቻ ራሱ እጅግ በጣም የተሳሳተ ነገር ነው። ፕራንክም ቢሆንም ድራማ ቢሆንም ይሄንን ነገር በማድረጉ በማሰቡ ብቻ ራሱ እጅግ በጣም የወረደ ነገር እንደሆነ በዚህ አጋጣሚ መናገር ፈልጋለሁ። ምንም ቢሆን እንኳን እነሱን ለመፈተን ወይ ሩታን ለመፈተን ወይ ሄርሜላ ለመፈተን ይህንን አድርጎ እንኳን ቢሆን ራሱ ተቀባይነት የለውም። እንደዚህ አይነት ፈተና እጅግ በጣም
አደገኛ ነገር ይዞ ይመጣል ብዬ ነው ማሰው። ሶ እንግዲህ አብዛኞቻችሁ እንዳላችሁት ከሆነ አብርሃም በጣም ችግር አለበት። እስካሁን ድረስም እንግዲህ ከዛ ነገር ውስጥ መውጣት አይፈልግም ማለት ነው። በሌላ በኩል እንግዲህ ስለ ዴቭ ተነስቶ ነበረ። ዴቭ ለምንድን ነው ከአብርሃም ጋር እንደዚህ ጸብ የገጠመው? በፍቅር ጉዳይ በተለይ እንዴት ጸብ ሊገጥም ቻለ? ከዚህ በፊትስ ሩታ ላይ በጣም ብዙ ነገሮችን ሲያደርግ ነበረ። ዛሬ እንዴት እንግዲህ በአንድ ቀን ተነስቶ ደግሞ ለሩታ ማሰብ ጀመረ የሚለው ነገር አብዛኞቻችሁ ስጠይቁ ነበረ። እውነት ለመናገር እኔ እዚህ ጋር አሁንም መናገር የምፈልገው ነገር ያው አብርሃምና ዴቭ ስቲል ይግባባሉ ወይም ደግሞ አንድ ላይም ናቸው ብዬ ነው ማስበው። ወይም ደግሞ ሆን ብሎ እንግዲህ ሩታን እንደዚህ አይነት አቴንሽኗን ለመውሰድ እና አብርሃምም እንግዲህ ያው ጥሩ ሰው በተለይ ዴቭ ጥሩ ሰው እንደሆነ ለማስመሰልም እያደረገ ያለው ጥረትም ይመስላል። እሱ ብቻ አይደለም፣ ዴቭም የጠፋው ስሙ ማደስ ይፈልጋል። በቃ ለሩታ አታስብም፣ ለሩታ ጥሩ ነገር አድርጋ አታውቅም የሚለውን ነገር ማጥፋትም ስለሚፈልግ ያንን ነገር እየተጠቀመ ሊሆን ይችላል። እሱ ብቻ አይደለም፣ አብርሃምና ዴቭ ደግሞ ከዛ በፊት በተለይ ከትላንትና ቪዲዮ በፊት በጣም ብዙ ነገሮችን ተነጋግሮ የመጡ ነው የሚመስለው። ምክንያቱም አብርሃም የሚጠይቀውን ነገር ዴቭ በቀላሉ ሲመልስ ነበረ፣ ዴቭም የሚጠይቀው ነገር አብርሃም በቀላሉ ሲመልስ ነበረ። ሶ እንግዲህ የተነጋገሩ ነገር ይመስላል ማለት ነው። በዚህ ጉዳይ ላይ ባይዜ አሁንም ማወቅ ያለባቸው ነገር ሩታ የምታውቀው ነገር የለም። በጣም ብዙ ሴራዎችም ከዚህ በፊትም ሲደረጉ የነበረው ታይም ላይ ሩታ ብዙ ነገሮችን ስትገነዘብ አልነበረም። የአብርሃምን ጸባይ እያየች አይደለም፣ ወይም ደግሞ አሁን ላይ በተለይ እየተረዳች እንደመጣም ያው ሁሉም ነገር ያሳያል። ምክንያቱም ትላንትና አንድ በአንድ ጥያቄው ስትጠይቅ ነበረ፣ አብርሃምን በደንብ ስታፋጥጥ ነበረ። አብርሃም ከዛ ነገር ለመሸሽ በጣም ብዙ ነገሮችን ሲናገር ነበረ። በተለይ እንግዲህ አንደኛው የጠየቀችው ነገር ከኔ ጋራ ሆነ በተለይ ከፍቅር ጋራ የሆነ ነገር ነበራችሁ ወይ? ከሷ ጋራ እያወራክ ነበር ወይ? ከሄርሜላ ጋር ሆነ ወይም ደግሞ ከሄርሜላ ጋራ ፍቅር ውስጥ በነበርክበት ሰዓት ላይ እንዴት ከፍቅር ጋራ ግንኙነት ጀመርክ? እንዴት ሊሆን ቻለ ይሄ ነገር? እንዴት እንደዚህ ታደርጋለህ ብላ በግልጽ ስትጠይቀው ነበረ። በዚህ ጉዳይ ላይ አብርሃም መልስ መስጠት አልፈለገም። ትላንትና እንዳያችሁት ከሆነ ወደዛ ወደዚህ እያለ ነገሮችን ለመሸሽ ሲሞክር ነበረ። ምክንያቱ ደግሞ እንግዲህ ያው አንድ እውነት አለ። ያው ከዚህ በፊትም እንደነገርኳችሁ አብርሃም ትዳሩ ላይ በደንብ ቺት ሲያደርግ ነበረ፣ በተደጋጋሚ ቺት ሲያደርግ ነበረ። ያንን ነገር ደግሞ እንዲታወቅበት አይፈልግም። በተደጋጋሚ ይህንን ነገር ማድረግ የለመደ ሰው ስለሆነም ጭምር በዚህ ጉዳይ ላይ ማውራትም መልስ መስጠትም አይፈልግም። ነገሮችን መሸሽ ይፈልጋል ማለት ነው። ሶ እንግዲህ በአጠቃላይ አሁንም ቢሆን ፍቅር ያለችበት ሁኔታ እጅግ በጣም ከባድ ነው። የእውነት ለመናገር እንግዲህ ከአብርሃም ጋር የምጀምረው ፍቅር ትክክለኛ ፍቅር ነው ብዬ አላስብም። ምክንያቱ ደግሞ ከዚህ በፊት ከሄርሜላ ከሩታ ከሌሎቹም ሴቶች መማር አለባት። ብዙ ነገሮችን ዋጋ ከፍላለች። በዚህ ትዳር ላይ በተለይ እንግዲህ ብዙ ነገሮች ውስጥ ገብታ እንደወጣች ከዚህ በፊት እናስታውሳለን። ፍቅር ሶ እንግዲህ አሁንም በድጋሚ በአብርሃም ደግሞ መጎዳት የለባትም። በተደጋጋሚ እንደዚህ አይነት ነገር ውስጥ መግባት የለባትም ብዬ ስለማስብ ነው። ሶ እንግዲህ አብዛኞቻችሁ በዚህ ጉዳይ ላይ ትደግፋላችሁ ብዬ ነው ማስበው እውነት ለመናገር። ስለዚህ እንግዲህ አብርሃም ላይ ደረሰ የተባለው አብርሃም ላይ ወይም ደግሞ ሊደርስ ነው የተባለው አንዳንድ ነገሮች አብርሃም የተናገረው ነገር ብቻ እንደሆነ በዚህም አጋጣሚ መናገር ፈልጋለሁ። ከዛ ውጪ እንግዲህ ያው ውሸት የተሞላበትም ነገር ስለሆነ መናገር ብዙም አስፈላጊ ስላልሆነ ነው። ግን የደረሰኝ መረጃ በተለይ ከአብርሃም በጣም ቅርብ የሆነው ሰው ለአብርሃም በጣም ቅርብ የሆነ ሰው ነው እንግዲህ ይህን መረጃ ደውዬ አረጋግጫለሁ። አብርሃም የሆነ ነገር ብሎ የነበረ በተለይ ትላንትና ማታ እንደዚህ አይነት ነገር ሊደርስብኝ ነበረ። ሶ በስተመጨረሻ እንግዲህ ምንም ነገር ሳያረጉት ወደ ቤታቸው እንደሄዱና አብርሃም ወደ ቤቱ እንግዲህ በሰላም እንደደረሰ ያንን ነገር በግልጽ ነግሮኛል ማለት ነው። ሶ ይሄ ነገር ሊቀጥል ይችላል። የአብርሃም በጣም ከባዱ ነገር አሁንም እስካሁን ድረስ ያላወቀው ነገር በጣም ብዙ ኦዲየንሶች በተለይ ሄርሜላን የሚከተሉ ሩታንም የሚከተሉ በአንድ ድምፅ አብርሃምን እየተቃወሙት ይገኛሉ። ሶ ይሄ ነገር ኖርማል አይደለም። ስለዚህ ለተወሰነ ጊዜም ቢሆን ከሚዲያውም እረፍት ወስዶ ነገሮች እስከሚስተካከሉ ድረስ እንደዛ ቢቆይ መልካም ነው። ካልሆነ ደግሞ እንግዲህ በትክክለኛ ማንነቱ አንደኛው ወስኖ ከነሱ ጋር ያለውን ግንኙነት
ለአንዴና ለመጨረሻ ጊዜ አቁሙ። በተለይ በየቀኑ ሩታን እየጠራ ሄርሜላን እየጠራ ቪዲዮ መስራቱ ተገቢ ነው ብዬ አላስብም። አዳዲስ ነገሮች ይኖራሉ። ወደ ማታ አካባቢ እንግዲህ ላይቭ ስትሪም ይኖረናል። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።